ሰላም ተመልካቾች እንኳን ወደዚህ ቻናል በሰላም መጣችሁ። እንግዲህ በዚህ ቻናል በጣም የተለያዩ ጠቃሚ የሆኑ ፖይንቶችን ነው የምናነሳው። ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ ታደርጉ ይመረጣል። ዛሬ እንግዲህ ስለ ኮንቴንት ክሬሽን ነው የምናነሳው። ኮንቴንት ክሬሽን ምንድነው? አንድ ሰው ኮንቴንት ክሬተር ከመሆኑ በፊት መከተል ስላለባቸው ስቴፖች 4 ስቴፖችን አንስተን እናወራለን ማለት ነው። ከኔ ጋር እስከ ቪዲዮ ፍጻሜ ከኔ ጋር እንድትሆኑ ጋብዛችኋለሁ ማለት ነው። ዊዛት ኤኒ ፋዘር አዱ ሌትስ ዳይቭ ኢን። ሶ የመጀመሪያው ምንድነው? አንድ ሰው ኮንቴንት ክሬተር ከመሆኑ በፊት መከተል ስላለበት ስቴፖች ወይም ማወቅ ስላለባቸው ነገሮች ሪቪል አድርግላችኋለሁ ማለት ነው። ከዛ በፊት ግን ኮንቴንት ክሬሽን ምንድነው? ሶ ዲፋይን አድርግላችሁ ማለት ኮንቴንት ክሬሽን ማለት አንድ ሰው ያለውን ኤክስፒሪየንስ፣ ስኪል፣ ዊዝደም፣ ታሌንት የመሳሰሉ ነገሮችን ለኦዲየንሱ ሲያቀርብ ማለት ተመልካቹ ቫልዩ ያለውን ነገር ሲሰጥ ይህን ፕሮሰስ ኮንቴንት ክሬሽን እንላለን ማለት ነው። እነዚህ ነገሮችን ደግሞ የተለያዩ ሶሻል ሚዲያ ፕላትፎርሞችን በመጠቀም ለኦዲየንሱ ሪቪል ሲያደርግ ወይም ሲያቀርብ ኮንቴንት ክሬሽን እንላለን ማለት ነው። አቅራቢው ሰው ደግሞ ኮንቴንት ክሬተር። ሶ አንድ ሰው ኮንቴንት ክሬተር ከመሆኑ በፊት መከተል ያለባቸው ስቴፖች ምንድናቸው? የመጀመሪያው ምንድነው? ኮንቴንት መምረጥ ወይም ኒች መምረጥ በጣም ወሳኝነት አለው። ሞቲቬሽናል ሆኖ በኮሜዲ አይነት ነገር ላይ ፓርቲሲፔት ያደርግ ወይም ኮሜዲ የመሳሰሉ ቪዲዮዎችን ሲሰራ ማች አያደርግም። ይሄ ከኒቹ ጋር አይመጣጠንም ማለት ነው። ታሌንትድ የሆነ ወይም ያለውን ፖቴንሻል ዳይሬክትሊ መጠቀም ሲችል ለኦዲየንሱ ሲያቀርብ ማቅረብ የሚችለው አይነት ነገር ሲኖር ይሄን ኒች እንላለን ማለት ነው። ለምሳሌ ታሌንታችሁ ስኪል ሊሆን ይችላል። የሆነ ስኪል ተምራችሁ ያን ነገር ለሌሎች ሪቪል ማድረግ ሲችሉ ማለት ለምሳሌ ቪዲዮ ኤዲተር ከሆናችሁ ስለ ቪዲዮ ኤዲቲንግ ሙሉ ስቴፕ ሙሉ ፕሮሰስ ማሳየት፣ ቪዲዮ ኤዲተር ለመሆን ምን አይነት ሶፍትዌሮችን መጠቀም እንዳለባችሁ፣ ዌብሳይት መጠቀም እንዳለባችሁ፣ ቲፖችን፣ ትሪኮችን እነዚህ ነገሮች ለሌሎች ሪቪል ስታደርጉ ይሄን ስኪላችሁን ለሌሎች ስታቀርቡ ይሄን ፕሮሰስ ነው እንግዲህ ይሄ ኒች እንላለን ማለት ነው። ሁለተኛው ምንድነው? በጣም ወሳኙ ነገር ኳሊቲ በጣም ወሳኝነት አለው። አንድ ሰው ኮንቴንት ክሬተር ከመሆኑ በፊት የኳሊቲ በጣም ወሳኝነት አለው። ኳሊቲ ሁለት ነገር ሊሆን ይችላል። ቪዲዮ ኳሊቲ ሊሆን ይችላል። የአይዲያ ወይም የኒቻችሁ ኳሊቲ በራሱ ወሳኝነት አለው ማለት ነው። ኦኬ ያላችሁን ኮንቴንት ኳሊቲ ባለው ወይም ኳሊፋይድ በሆነ ወይ ለኦዲየንሳችሁ ወይም ለተመልካቾቻችሁ ሪቪል ማድረግ ግዴታችሁ ነው ማለት ነው። ሌላኛው ደግሞ ቪዲዮ ነው። እዚህ ጋር ዳውት ላደርግ ይችላል ቢኮዝ ይሄ ቪዲዮና እኔ ማቅረብላችሁ ቪዲዮና አሳውል ማች ላደርግ ይችላል። አይ ሆፕ ኢን ዩር ፊውቸር ኢት ዊል ቢ ኢምፕሩቭ አደርጋለሁ ብዬ ተስፋ አደርጋለሁ። ግን ያው ቪዲዮ ኳሊቲ በጣም ወሳኝነት አለው። እዚህ ቪዲዮ ኳሊቲያችሁ በጣም በተቻለ ወይ በጣም አፕሩቭ መደረግ አለበት ብዬ አስባለሁ። ቢኮዝ የኦዲየንሱን ቀልብ ምስቡት ወይም የኦዲየንሱን ሪቴንሽን ማግኘት የምትችሉት በምታቀርቡት በቪዲዮ ኤዲቲንግ ነው። ቢኮዝ ያለምንም መረበሽ ዊዛውት ኤኒ ኢንተርፈረንስ ቪዲዮአችሁን ጨርሶ እንዲያላችሁ ከፈለጋችሁ ቪዲዮ ኤዲቲንግ በጣም ቪዲዮ ኳሊቲ በጣም ወሳኝነት አለው ማለት ነው። ሶስተኛው ስቴፕ ምንድነው? ቪዲዮ ኤዲቲንግ ነው። ቪዲዮ ኤዲቲንግ አብዛኛው ጊዜ ተመልካቾቻችሁ ከአይዲያችሁ ወይም ከኮንተንታችሁ ወይም ከኒቻችሁ በላይ ቪዲዮአችሁ ላይ ኮንሰንትሬት እንዲሆን ማድረግ ትችላላችሁ። ዳስ ማጂክ ኦፍ ኤዲቲንግ ልንለው እንችላለን። ቢኮዝ ቪዲዮአችሁ በአሪፍ ኤዲት ከሆነ ከሀሳባችሁ ከኒቻችሁ ወይም እያቀረባችሁት ካለው ነገር በላይ ተመልካቹ ኮንሰንትሬት ወይም ፎከስ ሊያደርግ የሚችለው ኤዲቲንግ ስታይላችሁ ላይ ሊሆን ይችላል ማለት ነው። ስለዚህ ቪዲዮ ኤዲቲንግ መስት ቢ በጣም የተለየ መሆን መቻል ነው ብዬ as much as possible if you can ከቻላችሁ እናንተ በተሻለ ወይ ኤዲት ማድረግ ትችላላችሁ ማለት ነው። ፎር ዲስ ሪዝን ቪዲዮ ኤዲቲንግ በጣም ወሳኝነት አለው። አራተኛው ምንድነው? ኮንሲስቴንሲ ነው። ሶሻል ሚዲያ ፕላትፎርም ላይ ወይም ኮንቴንት ክሬተር ከሆናችሁ ኮንሲስቴንሲ በጣም ወሳኝነት አለው ብዬ አስባለሁ። ስኬጁል የሆነ ታይም ሊኖራችሁ ይገባል። ቪዲዮአችሁን ፓብሊሽ ለማድረግ ወር ፖስት ለማድረግ ስኬጁል የሆነ ታይም ሊኖራችሁ ይገባል። በዛ ወይ ኮንሲስቴንትሊ ስታደርጉ ዩቲዩብ አልጎሪዝም አይዴንቲፋይ ያደርጋችኋል። ስገናቱ ነው ቫይራል የምትወጡበት አድቫንቴጅ ሊኖር ይችላል ማለት ነው። ፎር ዳት ሪዝን ዩ ሃቭ ቱ ቢ ኮንሲስቴንት መሆን መቻል አለባችሁ ብዬ አስባለሁ። እዚህን ስቴፖችን ከተከተልን ኮንቴንት ክሬተር መሆን በጣም ቀላል ነው። ዲስ ኢዝ ዴቭ ዲጂታል። ቻናሉን ሰብስክራይብ አላደረጋችሁ ሰዎች ፕሊዝ ሰብስክራይብ። ለሌሎች እንድደርስ የምትፈልጉ ከሆነ ሼር አድርጉ። እንድገናኝ ድረስ አገናስታይ